ከተራዊሕ በኋላ እንዲህ አይነት ቅዝቅዝ ያሉ ጣፋጮች ሱስ ነው የሚሆኑት። ሞክሩት፣ ትወዱታላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ዛሬ ደግሞ ቆንጆ የሆነ ጣፋጭ ይዤላችሁ መጥቻለሁኝ። እንግዲህ በመጀመሪያ ሺራውን ነው የምንሰራው፣ ወይንም ሼረፑን። ሁለት የውሃ ብርጭቆ ሱካር አድርጌያለሁኝ። አንድ ከግማሽ ደግሞ ውሃ አድርጌ ትንሽዬ ግማሽ ሎሚ ጨምቄበታለሁኝ። የተወሰነ እንደዚያ ለ10 ደቂቃ ከተንተከተከ በኋላ አውርጄ እንዲበርድ አደርገዋለሁኝ። ሲበርድ ይወፍራል። በመቀጠል እንግዲህ 1 ሊትር ወተትና 1 ኩባያ ሲሞኒና ወይንም ደግሞ ሰሚድ ነው የተጠቀምኩት። ግማሽ ኩባያ ሱካር። ይህን እንግዲህ በደንብ እናማስለዋለን። እሳቱን አልለኮስኩትም፣ ስቶቡን አጥፍቼበት ነው። እንዲህ ካሟሟሁት በኋላ እሎክሰዋለሁኝ። በመቀጠል ትንሽዬ ቫኔላ ጨምሬበታለሁኝ። ማወርድ ካለ እሱን ብትጨምሩበት ቆንጆ ነው። እንግዲህ በደንብ እንዲህ እስኪንተከተክ ድረስ እንጠብቀዋለን። በደንብ ከተንተከተከ በኋላ ፍሪጅ በምንከትበት እቃ ላይ እንደዚህ አስተካክለን እናዘጋጀዋለን። በዚህ መልኩ ካስተካከልኩት በኋላ ቢያንስ ለ10 ደቂቃ የሚያህል በረድ እንዲል እንተወዋለን። ከዛም ጊሽጣ ነው ከላይ የተጠቀምኩት። እኔ የተጠቀምኩት ጊሽጣ ይሄን ነው። እናንተ በአካባቢያችሁ የምታገኙትን ማንኛውም አይነት ጊሽጣ መጠቀም ትችላላችሁ። ሁሉ ቦታ እንዲዳረስ ካደረኩት በኋላ ለውዝ ነው ትንሽ ቀጥቀጥ አድርጌ ለውዙን ከላይ ነስንሼበታለሁ። ከዛ ኮኮናት በመቀጠል ነስንሼበታለሁኝ። ከዛ ቢያንስ ለ6 ሰዓት ከዛ በላይ ፍሪጅ ውስጥ ቅዝቅዝ ብናደርገው በጣም ቆንጆ ውጤት እናገኝበታለን። በመቀጠል እንደዚህ እንግዲህ ቆንጆ አድርገን ለገበታ እናቀርበዋለን። ሺራውን የምናፈሰው እንዲህ ሳህናችን ላይ ነው። ሺራውን ይሄ ሁሉ ባንዴ ያፈላሁት፣ ሁሉንም ባንዴ አንጠቀመውም። አስቀምጠን ለብዙ ጊዜ ይሆነናል። ሞክሩት ተመልካቾቼ፣ ትወዱታላችሁ።